hayya amabora bulla gaile hayya mula wasallau tandida yame hayya በብዙሃነት ያጌጠች በወንድማማችነት የጸናች በባህል የደመቀች ታሪካዊ ቅርሶች መገኛ የአብሮነት መፍለቂያ የመቻቻል ተምሳሌት የመልካም ነገር ሁሉ መሶብ የንግድ መሳለጫ በዘመናዊነት እድገት ጎዳና ላይ ያለችና የዳሞታ ተራራ ፈርጥ የጊፋታ ሰገነት ወደ ሆነችው ወላይታ ሶዶ ከተማ እንኳን ደህና መጣችሁ። አሹ ሰሯን የታ ክቡራትና ክቡራን ይህ ዕውቅና ጊፋታ እንደ ሰላም የአንድነትና ለትውልድ ትስስር ምልክት መሆኑን በዓለም አቀፍ ደረጃ ያረጋግጣል። እንዲሁም የደቡብ ኢትዮጵያ ክልል ባህላዊ ብዝሃነትና ታሪካዊ ሀብት ያለውን ዋጋ ከፍ ያደርጋል። የጊፋታ በዓል የወላይታ ሕዝብ ከሚታወቅበት ባህላዊ እሴት አንዱና ቀዳሚው ነው። ከበዓል ያለፈ ጥልቅ ትርጉም ያለው ከዘመን ዘመን ከትውልድ ትውልድ ሕያው ሆኖ ሲተላለፍ ያለ የትውልድ መቅረጫ፣ የዘመን መቁጠሪያ፣ የጥላቻ ግድግዳ ማፈሻ፣ የእርስ በርስ መተጋገዣ፣ የጋራ መሰብሰቢያ፣ የደከመውን መደጋገፊያ የሆነ በዘርፈ ብዙ ትውፊት የታጨቀ በዓል ነው። ሕዝቡ በዘመናት ሁሉ አንድነቱን ጠብቆ አብሮነቱን አጎልብቶ የኖረው የጊፋታ አይነት ድልብ ባህላዊ እሴቶች ባለቤት በመሆኑ ጊፋታ ማህበረሰቡ መካከል ያለው ማንኛውንም ቅሬታ ወይም ቂም የሚያስወግድና የመደጋገፍና የመካፈል ባህል የሚያጎላ ታላቅ በዓል ነው። የጋራ እሴቶቻችን እንዲጎለብቱ የልማት ጠንቅ የሆኑ ዘመን ወለድ አስተሳሰቦችና ልምምዶች ማስወገድ፣ የሐሰት ፕሮፓጋንዳዎች እየደፈቁ ለሕዝብ ትስስር የሚያላሉና የሚያቃቅሩ የወንድማማችነት እሴት የሚሸረሽሩ የሐሰት ቅንብሮችና ክሶች እየከሰሙ ጎጠኝነት፣ ግለኝነት፣ ሴራና ሸፍጥ በመቻቻል በአብሮነት በእውነትና በእውቀት የተተካ ሕዝቡ የልማቱ ተቋዳሽ የሆነ እንዲቀጥል መሰረት የሚያጸና ታላቅ ድምቀት ያለው ኩነት ነው ጊፋታ። ይህ ኩነት የወላይታ ሕዝብ ማንነቱን ባህሉንና እሴቱን ጠብቆ ለማቆየት ለዘመናት ያደረገው ጥረት የዓለም አቀፍ ዕውቅና ያገኘበት ታላቅ ክስተት ነው። ጊፋታ የወላይታ ሕዝብ ብቻ መሆኑ ቀርቶ የዓለም ሕዝብ የጋራ ቅርስ ሆኗል። የወላይታ ሕዝብ ለመላው ዓለም ሕዝብ ያበረከተው ገጸ በረከት በመሆኑ በድጋሚ እንኳን ደስ አላችሁ ደስ አለን እላለሁ። ክቡራትና ክቡራን ጊፋታ በዩኔስኮ መመዝገቡ ትልቅ ስኬት እንደሆነ ሁሉ ታላቅ ኃላፊነትንም ያሸክመናል። ይህ ቅርስ ይበልጥ በይዘቱ እንዲጠናከር ለቱሪዝም መስህብነት እንዲውልና ለትውልድ እንዲተላለፍ ያለውን የመጠበቅና ተጨማሪ ለሕዝቦች አንድነትና ሰላም የሚጨምሩ እሴቶችን የጠበቅን በጋራ መስራት ይኖርብናል። ጊፋታ የሰላም የይቅርታና የአንድነት ተምሳሌት በመሆኑ ይህንን እሴት በመጠቀም በክልላችን የፈነጠቀውን የሰላም የመቻቻልና የብልጽግና ጸዳል አድማሱ እንዲሰፋ ልንረባረብ ይገባናል። የጊፋታ በዓለም አቀፍ ቅርሶች በመመዝገቡ በዓሉ በቱሪዝም ልማት ላይ ጉልህ ሚና እንዲኖር የሚያደርግና
ሁኔቱን በአካል ለመታደም የሚመጡ የውጭ ሀገርና የሀገር ውስጥ ቱሪስቶች ቁጥር ከመጨመር ባለፈ ለባህል ጥናትና ምርምር የሚመረጡ የቱሪስት መዳረሻዎች እንዲሆን እድል ይፈጥራል። ይህም ለክልላችን የኢኮኖሚ እድገትና ለባህል ቱሪዝም መነቃቃት ተጨማሪ ምዕራፍ በመክፈት ክልሉን የሰላም የመቻቻልና የብልጽግና ተምሳሌት ለማድረግ ለተለምነው ትልም ጉልህ ሚና የሚጫወት ይሆናል። ይህ አጋጣሚ በአገልግሎት ዘርፉ ሰፊ የሆነ ስራ ዕድል የሚፈጥር ይሆናል። በመሆኑም ባለሀብቶች ዘመናዊ ሆቴሎችና የመዝናኛ ማዕከላትን በመገንባት እድሉ ያመጣውን ትሩፋት በመጠቀም በክልላችን ለቱሪስት አገልግሎት ማዕከላት ኢንቨስት እንድታደርጉ በዚህ አጋጣሚ ጥሪዬን አስተላልፋለሁ። የሀገራችን ተፈጥሯዊና ታሪካዊ ጸጋዎችን በመግለጽ የሚታወቁት ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የቱሪዝም ዘርፍ በኢትዮጵያ የኢኮኖሚ መዋቅር ውስጥ አንዱ የለውጥ ሞተር ሆኖ ተገቢውን ሚና እንዲጫወት አስለውታል። በዚህ ዓመትም የቱሪዝም ዘርፍ ምርታ ለማስመዝገብ ኢኒሼቲቭ ቀርጸው በእያንዳንዱ ዞን ቢያንስ አንድ የቱሪስት መዳረሻ የማልማት ግብ አስቀምጠውልን እየተረባረብን እንገኛለን። ዘርፉ ለስራ ዕድል ፈጠራም ለውጭ ምንዛሬና ለሀገር ገጽታ ግንባታ ያለው ሚና የተነተኑት ክቡር ጠቅላይ ሚኒስትራችን ከባህላዊ አሰራር አውጥቶ በዘመናዊ መሰረተ ልማትና በመዳረሻ ልማት የታጀበ የኢኮኖሚ ምንጭ ለማድረግ የወሰኑት እርምጃ ያፈራው ፍሬ ኢትዮጵያ በራስ አቅም የዓለም የብልጽግና ተምሳሌት የማድረግ ራዕይ እውን እያደረጉ ይገኛሉ። ክቡራንና ክቡራት፣ ባለፉት የለውጥ ዓመታት የተከናወኑ የባህል እሴት ግንባታ ስራዎቻችን ኢትዮጵያውያንን በታሪካቸውና በማንነታቸው እንዲኮሩ ከማድረጋቸውም በላይ ባህል ለኢኮኖሚ እድገትና ለብሔራዊ መግባባት መጠቀም እንደሚቻል ያሳዩ ናቸው። ይህ ስልታዊ አቅጣጫ ባህላዊ በዓላትን የሀገር በቀል ዕውቀቶች ለቱሪዝም መስህብነት ብቻ ሳይሆን ለሀገራዊ አንድነትና ለሰላም ግንባታ እንዲውል በማድረግ ትውልድ የራሱን ታሪክና እሴት ጠብቆ ለዘመናዊ ዓለም እንዲያበረክት ምቹ ሁኔታዎችን ከመፍጠር አንጻር ጉልህ ለውጦች ያስመዘገበ ተግባር ነው። የደቡብ ኢትዮጵያ ክልል ባህላዊ እሴቶች ከታሪክና ከማንነት ጥበቃ ባለፈ ለዘላቂ ሰላም፣ ለቱሪዝም እድገትና ለሁለንተናዊ ብልጽግና መሰረት በመሆኑ ለክልሉ የልማት ጉዞ ትልቅ ሞተር ሆነው እያገለገሉ ይገኛሉ። የክልሉ መንግስት ባህልን የማህበራዊ ትስስርና የኢኮኖሚ እድገት ምሰሶ ለማድረግ በሰነቀው ራዕይ ባለፉት ዓመታት አመርቂ የባህል ግንባታ ስራዎች ተከናውነዋል። በዚህ ረገድ የክልሉን ብዝሃነት የጥንካሬ ምንጭ ለማድረግ የአገር በቀል ግጭት አፈታት ስልቶችና የሰላም እሴቶች እንዲጎለብቱ የተደረገ ሲሆን ይህም በክልሉ ውስጥ ለሚታየው ሰላምና መቻቻል ትልቅ መሰረት ሆነዋል። ግፋታና ሌሎች በአደባባይ የሚከበሩ ህዝባዊ በዓላትን በጋራ የማክበር ልምድ እየሰፋ በመሄዱ የማንነት ኩራትን ከማሳደጉም በላይ የባህል ለውጥ እንዲዳብርና የክልሉ ገጽታ እንዲገነባ ከፍተኛ አስተዋጽኦ አበርክቷል። ክልላችን የሰላም የመቻቻልና የብልጽግና ተምሳሌት ለመሆን ወይም ለማድረግ የተለያዩ ስራዎችን ይዘን እየተንቀሳቀስን ባለንበት የእነኚህ ስራዎችን በተለይ ከባህላዊ እሴቶች ያፈነገጡ የግልና የቡድን ጥቅም ለማስጠበቅና ከግርግር ለማትረፍ አቅደው በጀት መድበው ከውስጥም ወደ ውጭ የተዛባ መረጃ በመመገብ የክልሉን ሰላም አንድነትን ለማወክ የሚፈጠሩ የሐሰት ፕሮፓጋንዳዎች ለዘመናት ተጋምዶ በመኖሩ ህዝቦች መካከል ልዩነትን ለመዝራት የሚሰሩ ስራዎች ቢኖሩም ከህዝባችን ጋር በተሰራው ጠንካራ ስራ
ሟርታቸውና አሉባልታቸው ከንቱ ከመሆን ውጪ ለኛ ምርጥ የጥንካሬ ግብዓት አድርገን ለክልሉ ሁለንተናዊ ብልጽግና ራዕይ ስኬት ርብርብ ላይ እንገኛለን። በክልላችን ትላልቅ ፕሮጀክቶችን ህዝባችንን አምነን የህዝብ አቅምን ለይተን በርካታ ስራዎችን ጀምረን ውጤት እያስመዘገብን እንገኛለን። ትላንት ምሽት በወላይታ ሶዶ ከተማ ዓለም አቀፍ ስታዲየም ለመገንባት የመሰረት ድንጋይ ስናስቀምጥ የበጀት ምንጭ ብለን የወሰድነው መላው የክልላችን ህዝባችን ነው። ህዝቡን ቢተባበር ህዝባችንን ብናስተባበር ከጫፍ ጫፍ ብናንቀሳቀስ በርካታ ትላልቅ ፕሮጀክቶችን በተያዘላቸው ጊዜ በተያዘላቸው ጥራትና ፍጥነት የታለመለት ዓላማ እንዲውል ማድረግ ስለሚቻል ትላንት በጨለማ ያስቀመጥነው ነገ ተነገ ወዲያ በብርሃን ለማስመረቅ መላው ዛሬ በዚህ ስታዲየም የተገኛችሁ አንዳችሁ ለአንዳችሁ መልእክት በማስተላለፍ ስታዲየሙ የኔ ነው የኛ ነው ብለን ተንቀሳቅሰን ከግብ ለማድረስ ሁሉም የራሱ ድርሻ እንዲወጣ በዚህ አጋጣሚ ጥሪዬን አስተላልፋለሁ። ከተባበር ከተንቀሳቀስን በርካታ ፕሮጀክቱን ስለምንሰራ ስለመቀበላችሁ እስኪ በሞራል በጭብጨባ እንድታሳዩ ጠይቃችኋለሁ። በ12ቱም ዞኖች በሶስቱም ሪጂዮ ፖሊስ ከተሞች በህዝቦች ባለቤትነትና ተሳትፎ መጋ ፕሮጀክቶችን ጀምረን በዚህ ታላቅ ህዝብ ልማት የምናስመርቅ ስለሆነ በድጋሚ የህዝብ ተሳትፎ ከፍ እንድታደርጉ እጠይቃቸዋለሁ። በመጨረሻም ይህ ቅርስ በዓለም መድረክ እንዲመዘገብ አሻራችሁን ላሳረፋችሁ አመራሮች በተለይም የቱሪዝም ሚኒስትር ክብርት ወይዘሮ ሰላማዊት ካሳና የቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አባየው አያለው እንዲሁም የሚኒስትሩና የቅርስ ባለስልጣን አመራሮች፣ ባለሙያዎች በራስና በክልሉ መንግስት ስም ላቅ ያለ ምስጋና አቀርባለሁ። የባህል ይዘቱን በመከታተል ምዝገባው የተሳካ እንዲሆን የቅርብ ክትትል ላደረጉት የባህልና ስፖርት ሚኒስትር ክብርት ወይዘሮ ሸዊት ሻንካና ለሚኒስቴር መስሪያ ቤታቸውም ልባዊ ምስጋናና አድናቆት አቀርባለሁ። የምዝገባው ሂደት አስፈላጊ ስራዎችን በሙሉ በመከታተል ከፍተኛ አስተዋጽኦ ላበረከታችሁ የክልላችን የቱሪዝምና የባህል ቢሮ አመራሮችና ተመራማሪዎች፣ ባለሙያዎች፣ የወላይታ ዞን አመራሮች፣ የወላይታ ሀገር ሽማግሌዎች እና የሚመለከታቸው የመንግስት አካላት በሙሉ ላበረከታችሁ ትጋትና ተግባራዊ አስተዋጽኦ የክልሉ መንግስት ከፍተኛ ምስጋና ያቀርብላቸዋል። ሁሌ ታሪክ ይዘክራቸዋል። ሀሹ ፋይሲስ በድጋሚ እንኳን ደስ አለን፣ እንኳን ደስ አላችሁ እላለሁ።